ሰላም ጤና ይስጥልን። እንኳን ወደ ኢትዮ ሚድላብ አካዳሚ በድጋሚ መጣችሁ። ሐኪሞ የሲአርፒ ምርመራ አዘውልዎት ያውቃሉ? ዛሬ ሲአርፒ ምንድነው፣ ለምንስ ይታዘዛል የሚለውን አጭርና ግልጽ በሆነ መንገድ እናያለን። ቪዲዮ ላይክ በማድረግ እስከ መጨረሻው ይዩት። መልካም ቆይታ። በዛሬው ቪዲዮአችን ውስጥ ያካተትናቸው ኮንተንቶች what is acute phase response for acute phase protein, types of acute phase protein and what is CRP ወይም C-reactive protein ምን ማለት ነው and CRP ቴስት ለምንስ ይሰራል and methods of testing የሚሉትን ፖይንቶች አንድ ባንድ እናያለን ማለት ነው። so acute phase protein ስንል it is a class of protein their plasma concentrations are increased or decreased for a response of an infection that happen in the body። ምን ማለት ነው? ሰውነታችን የሆነ ኢንፌክሽን ሲፈጠር ለዛ ኢንፌክሽን ሪስፖንስ በማድረግ ፕላዝማ ኮንሰንትሬሽናቸውን ኢንክሪዝ ወይም ዲክሪዝ የሚያደርጉ a class of protein ምን ይባላሉ? acute phase protein ይባላሉ። they are produced primarily what in the liver and they are biological tools for used to manage a systematic stress caused by infection either by infection ወይም by injury or chronic inflammatory disease የተከሰተ ሲስተማቲክ ስትረስ ካለ ይህንን ማኔጅ ለማድረግ የሚጠቅሙ ባዮሎጂካል ቱሎች ናቸው ማለት ነው። እነዚህ አኪዩት ፌዝ ፕሮቲን ናቸው ማለት ነው። ሌላኛው ታይፕስ ኦፍ አኪዩት ፌዝ ፕሮቲን when the body is under attack ሰውነታችን ጥቃት ላይ ሲሆን the liver stops producing housekeeping proteins and shifts its manufacturing capacity of produce compact proteins። እንግዲህ ሰውነታችን ለሆነ አይዘር ለኢንፌክሽን ሊሆን ይችላል፣ ለኢንፍላሜሽን ሊሆን ይችላል፣ ወይም ቲሹ ዳሜጅ ሲከሰት ሊቨራችን it is give us response ሲግናል ይደርሳል። ለዛ ሲግናል ሪስፖንስ ደግሞ ምን ያደርጋል? ለዛ ኢንፌክሽን ፋይት የሚያደርጉት ፕሮቲኖችን ፕሮዲስ እንዲያደርግ። ነገር ግን ለዛ ኢንፌክሽን ፋይት የሚያደርጉት ፕሮቲኖች ወይም ሌላ ዓላማ የሚመረጡ ፕሮቲኖችን ምን ያደርጋል? እንዲቀንስ ፕሮዲስ ማድረጋቸውን እንዲቀንስ በመታዘዝ የሚፈጠሩት ፕሮቲኖች ስለዚህ አኪዩት ፌዝ ፕሮቲን ይባላሉ። ስለዚህ እነዚህ አኪዩት ፌዝ ፕሮቲኖች በሁለት ይከፈላሉ። የመጀመሪያው ኔጌቲቭ አኪዩት ፌዝ ፕሮቲን ይባላሉ። that means the levels are decreased when the infection or the inflammation are happen in our body. positive acute phase ምንላቸው ደግሞ the levels are increased when the infections are happen in our body። እነዚህኞቹ ኔጌቲቭ አኪዩት ፌዝ ምንላቸው ኢንዳይሬክትድ ነው ያን ማይክሮኦርጋኒዝም ፋይት የሚያደርጉት። እንዴት መሰላችሁ? እዚህ ጋር በደንብ ተረዱ። የሆነ ኢንፌክሽን ሰውነታችን ጋር ሲፈጠር ያ ኢንፌክሽን መጀመሪያ ከማን ጋር ነው የሚያደርገው? ኮንታክት የሚያደርገው ኢኒት ለምሳሌ ማይክሮፌጅ ሊሆን ይችላል፣ ሞኖሳይት ሊሆን ይችላል። እነዚህ ከነሱ ጋር ኮንታክት ያደርጋሉ፣ ፋይት ያደርጋሉ። ከዛ በኋላ እነዛ ሲግናል ሪሊዝ ያደርጋሉ። እነዚህ ፕሮ ኢንፍላማቶሪ ፕሮቲን ሳይቶኪን የሚባሉት እነዚህ ፕሮ ኢንፍላማቶሪ ሳይቶኪን የሚባሉት ጀነራል ሰርኩሌሽን ጋር ይገባሉ፣ ሊቨር ጋር ይገባሉ። ሊቨር ጋር ይገቡና ምን ለዛ ያንን ማይክሮ ኦርጋኒዝም ፋይት የሚያደርጉትን ፕሮቲኖች እንዲያመርት ይታዘዛል። በዚህን ጊዜ ሊቨር ምን ይደረጋል? እንደገና ሲስተሙን ምን ያደርጋል? ሪፕሮግራሚንግ ያደርግና ለዛ የሚያገለግሉትን እዛ ቀጥታ ሄዶ ፋይት የሚያደርጉትን ፕሮዲስ ማድረግ፣ ነገር ግን ፋይት የሚያደርጉትን በመቀነስ። ለምሳሌ አልቡሚን ትራንስፈሬት ምንም አይነት ኢንፌክሽን ፋይቲንግ ጋር ምንም አይነት እንትን የላቸውም፣ ኢንቮልቭመንት የላቸውም። ስለዚህ እነዚህን እንግዲህ ሊቨር እነዛን ፕሮቲኖች አይዘር ፖዚቲቭ ኦር ኔጌቲቭ ፌዝ ፕሮቲኖች ፕሮዲስ የሚያደርገው አሚኖ አሲድ በመጠቀም። ስለዚህ እነዚህ አልቡሚን እና ትራንስፈሪን ፕሮዲስ የሚያደርግበትን አሚኖ አሲድ ምን ያደርጋል? ወደ ፖዚቲቭ አኪዩት ፌዝ በማምረት ምን ያደርጋል? የአልቡሚን እና የትራንስፈሪን መጠን ይቀንሳል። ዛትሚንስ ሌቭሎቹ ዲክሪዝ የሚያደርግ ዲቱ በዚህ ወይ ነው። ዛትሚንስ ኔጌቲቭ አኪዩት ፌዝ የሚባሉት ሌቭላቸው ይቀንሳል ዱሪንግ ኢንፌክሽን። ለምን? ምክንያቱም አሚኖ አሲዱን ፕሮቲኑ ይሄ ሊቨራችን አሚኖ አሲዱን እነዛኛ ፖዚቲቭ አኪዩት ፌዞችን ፕሮዲስ ለማድረግ ስለሚጠቀምበት ማለት ነው። ስለዚህ አልቡሚን ኤንድ ትራንስፈሪን ኦሪጂናሊ ኔጌቲቭ አኪዩት ፌዝ ፕሮቲን ከዛ ኢንፌክሽን ጋር ፋይት የሚያደርጉት ኢንዳይሬክትሊ ነው ማለት ነው። እነዚህ ፖዚቲቭ አኪዩት ፌዝ ምንላቸው አማውንታቸው ይጨምራል ማለት ነው። በመቶ እጥፍ በ1000 እጥፍ ወይም በ25% አትሊስት በ25% ካላቸው ኖርማል ሌቭል ላይ ምን ያደርጋሉ? በመጨመር ሄዶም ያን ማይክሮ ኦርጋኒዝም ፋይት ያደርጋሉ። ዚስ ኢዝ ኤግዛምፕል ማለት ሲአርፒ ያለ ፋይብሮጂን አለ። እነዚህ ፕሮቲኖች ምን ያደርጋሉ? ዳይሬክትሊ ሄዶ ከማይክሮ ኦርጋኒዝም ጋር ፋይት ስለሚያደርጉ this is a positive acute phase ተብሎ ይጠራል ማለት ነው። that means types of acute phase, negative acute phase
ኤንድ ፖዚቲቭ አክቲቭ ፌዝ ይህንን ይመስላል ማለት ነው። ሶ ወደ ዛሬው ፖይንታችን ስንገባ ሲ ሪአክቲቭ ፕሮቲን ኦር ሲአርፒ። እስኪ ተማሪዎች ትንሽ ለአንድ ሰከንድ ፓውዝ አድርጉና ሲ ሪአክቲቭ ፕሮቲን ለምን እንደተባለ ኮሜንት ላይ አጭር መልእክት ላኩልኝ። አመሰግናለሁ። ሶ ሲ ሪአክቲቭ ፕሮቲን is the most widely used indicator of an acute phase protein, a man for early indication of infection or inflammation or other disease tissue in ሰውነታችን ላይ either infection or inflammation መኖሩ early ቴክት ለማድረግ የምንጠቀመው widely used ፕሮቲን ምን ይባላል? ሲ ሪአክቲቭ ፕሮቲን። ለምን? ምክንያቱም ሰውነታችን የሆነ ኢንፌክሽን ወር ኢንፍላሜሽን ኤክስፖዝድ ከሆነ ኢርሊ ቼንጅ ስለሚያደርግ ቫልዩ፣ ስለዚህ ሞስት ዋይድሊ የምንጠቀመው አክዩት ፌዝ ኢንዲኬተር ሲአርፒ ፕሮቲን እንለዋለን ማለት ነው። ዘ ኖርማል ሬንጅ ኢዝ በቃ ኖርማል ሬንጁ ከ0.1 ሚሊግራም ፐር ዴይ። ሶ እንዴት ይሰራል ሲአርፒ ፕሮቲን? እንግዲህ እንዴት ይሰራል የሚለውን ይህንን ከማየታችን በፊት ሲአርፒ ፕሮቲን እንዴት ነው የሚመራት የሚለውን ነው። ሶ when our body is exposed for either infection or inflammation or ደግሞ tissue injury exposed ሲሆን መጀመሪያ እነዚህ ኢኔት ኢሚዩን ሲስተም የሚባሉት አክቲቬት ነው። ማክሮፌጅ፣ ሞኖሳይት እነሱ ሄደው ፋይት ያደርጋሉ። ስለዚህ ብቻቸውን ምንም ስለማያደርጉ ፕሮ ኢንፍላማቶሪ ሳይቶችን ሪሊዝ ያደርጋል። ለምሳሌ ኢንተርሊዩኪን 6፣ ኢንተርሊዩኪን 1 and also ቲዩመር ኒክሮሲስ ፋክተር አልፋ የሚባሉት እነዚህ ፕሮ ኢንፍላማቶሪ ሳይቶችን ሪሊዝ ያደርጋሉ ወደ ጀነራል ሰርኩሌሽን። ሪሊዝ ካደረጉ በኋላ የት ይገባሉ? ሊቨር ጋር ይገባሉ። ሊቨር ጋር ይገቡና ሊቨርን ሪፕሮግራሚንግ ያደርጉታል። በዛን ጊዜ ምን ይመረታል? ሲአርፒ በከፍተኛ መጠን ይመረትና ወደ ጀነራል ሰርኩሌሽን ይገባል። ሶ ጀነራል ሰርኩሌሽን ከገባ በኋላ ሃው ወርክ ፍሎ ምን ይመስላል የሚለውን የመጀመሪያ ሳይት ኦፍ ኢንፌክሽን ኦር ኢንፍላሜሽን አይደንቲፋይ ማድረግ ነው። የማይክሮ ኦርጋኒዝሙን የት ነው ያለ ብሎ አይደንቲፋይ ማድረግ ማለት ነው የመጀመሪያው ስራው ማለት ሲአርፒ። ከዛ በኋላ ታጊንግ ኦር ባይንዲንግ፣ ከዛ ማይክሮ ኦርጋኒዝም ጋር ሄዶ ባይንድ በማድረግ ምን ያደርጋል? ሪድ ፍላግ ፎር ዛት ማይክሮ ኦርጋኒዝም። ከዛ በኋላ ሪክሩትመንት ወይም ዘ ሲግናል። ከዛ ቤንድ ካደረገ በኋላ ለምሳሌ ዚስ ኢዝ ማይክሮ ኦርጋኒዝም ነው። ከዛ ሲአርፒ ማለት ፔንታመር ነው። ስለዚህ እዚች ጋር መታ አታክ ትደረጋለች ማለት ነው። ታግ ካደረገ በኋላ ማይክሮ ኦርጋኒዝሙ እዚህ ጋር ሻፑን ምን ያደርጋል? ትንሽ ሪሞዴሊንግ ያደርጋል። ሪሞዴሊንግ ካደረገ በኋላ ሪክሩትመንት ወይም ሲግናል ይልካል። C1q የሚባሉት እነዚህ የኮምፕሊመንቷን ኮምፖነንቶች ምን ያደርጋል? አክቲቭ ትሆናለች እቺ። ከዛ እቺ C1q መታ እዚህ ሲአርፒ ላይ አታክ ታደርጋለች። እዚህ ኮምፕሊመንት መታ እቺ አታክ ታደርጋለች። ስለዚህ መቶ አታች ከሆነ በኋላ ኮምፕሊመንት ካስኬድ ኦፕን ይሆናል ማለት ነው። ዛት ሚንስ በሁለት ወይ ያን ማይክሮ ኦርጋኒዝም ያስወግዱት። አንደኛው ኦፕሲናይዜሽን በማካሄድ ሌላኛው ላይዝ በማካሄድ ማለት ነው። ኦፕሲናይዜሽን ስንል ምን ማለት ነው? ካስኬድ ከፈጠሩ በኋላ ይቺ C1q it has a receptor for macrophage ማክሮፌጅ ጋር ሪሴፕተር አለ። ስለዚህ ይሄ ማክሮፌጅን ምን ታደርጋለች? ታደርጋለች አትራክት ታደርግና ማይክሮፌጅ ይመጣና እዚህ ጋር አታክ ያደርጋል። አታክ ካደረገ በኋላ ምን ያደርጋል? እንገልፍ በማድረግ ማክሮፌጁ ይሄንን ቶታሊ እንገልፍ በማድረግ ምን ያደርጋል? ላይዝ በማድረግ ያን ማይክሮ ኦርጋኒዝም ምን ያደርጋል? ዲስትሮይ ያደርጋል ማለት ነው። አንደኛው ኦፕሲናይዜሽን በዚህ ወይ ሃፕን ነው። ሌላኛው ላይስስ ደግሞ እንዴት ይከሰታል? በዚህ ጊዜ ክላሲካል ፓዝዌይ ኦፍ ኮምፕሊመንት ካስኬድ ምን ይደረጋል? ኦፕን ይሆንና ምን ይፈጠራል? ማክ ዳቲስ መምብሬን አታች ኮምፕሌክስ ይፈጠርና እዛው ላይ ማይክሮ ኦርጋኒዝሙን ላይዝ በማድረግ ዲስትሮይ ያደርጉታል ማለት ነው። በዚህ ወይ ሲአርፒ ማይክሮ ኦርጋኒዝሙን ምን ያደርጋል? ፋይት ያደርጋል ማለት ነው። this is the general flow how CRPs are work their actions የሚለውን ይሄንን እናያለን ማለት ነው። ሌላኛው why CRP test is done ለምንድን ነው CRP ቴስት የሚታዘዘው ወይም የሚሰራው? ለምንድን ነው የሚሰራ ማለት ነው? so it is performed
to determine if a person has a problem linked to acute infection or inflammation ያ ሰው አኪዩት ኢንፌክሽን ወይም ደግሞ ኢንፍላሜሽን አለው ወይስ የለው የሚለውን ዲተርማይን ለማድረግ ሲ ሪአክቲቭ ፕሮቲን ይሰራል። ስለዚህ አንድ ዶክተር ሲ ሪአክቲቭ ፕሮቲን ካዘዘ ስለዚህ ኦኬ there is acute infection ወይም ኢንፍላሜሽን ሰስፔክት አድርጓል። ለዚህ ይጠቅማል። አንደኛ to determine if there is an infection after surgery ሰርጀሪ ከተሰራ በኋላ ያ ሰው ኢንፌክሽን ተፈጥሯል ወይስ አልተፈጠረም የሚለውን ዲተርማይን ለማድረግ ነው። ይሄ እንዴት መስላችሁ? ለምሳሌ ሰርጀሪ ሲደረግ ኖርማሊ ከ42 ሰዓት እስከ 72 ሰዓት ሲአርፒ ይጨምራል። ቢኮዝ ኦፍ ኢትስ ቲሹ ኢንጁሪ ተከስቷል። ቲሹ ኢንጁሪ ስለተከሰተ ፕሮ ኢንፍላማቶሪ ሳይቶኪን አክቲቪቲ ይሆናል። ከዛ ሊቨር ጋር ሄዶ ምን ሲሪአክቲቭ ፕሮቲን በጣም ይጨምራል። ሃይ ይሆናል። ከ42 ሰዓት እስከ 78 ሰዓት ባሉ በጣም ይጨምራል። ከዛ በኋላ ከጨመረ በኋላ ሰርጀሪው ሲያልቅ ምን ይሆናል? በሶስተኛው ቀን ይቀንሳል። ዛትስ ወደ ኖርማል ይሄዳል። ነገር ግን አፍተር ሰርጀሪ ወይም ፖስት ኦፕሬሽን ጋር እንትን ከተከሰተ ኢንፌክሽን ከተፈጠረ ወይም ፐዝ ፎርም ካደረገ ምን ያደርጋል? ወይ ይቀንስና ዙሮ ይጨምራል ኦር ደግሞ እንደጨመረ ይቀጥላል ማለት ነው። ዛት ሚንስ there is ኢንፌክሽን አለ ወይስ የለም፣ ከሰርጀሪ በኋላ ኢንፌክሽን ፈጥሯል ወይስ አልፈጠረም የሚለውን ዲተርማይን ለማድረግ ዛት ሚንስ ሲአርፒ ይሰራል ማለት። ሌላኛው ደግሞ ለዛ ዲዚዝ የሚወስደው መድኃኒት ኢፌክቲቭ ነው ወይስ አይደለም የሚለውን ሞኒተር ለማድረግ ማለት። ምክንያቱም ለምሳሌ አንድ ኢንፌክሽን ያለበት ሰው ቴስት ሲደረግ ሲአርፒ ይጨምራል ወይም ከዛ በኋላ ግን መድኃኒት ከታዘዘለት በኋላ መድኃኒቱን በአግባቡ እየወሰደ ከዛ መቶ ቴስት ሲደረግ ሲአርፒው አሁንም እንደጨመረ ከሆነ ይሄ መድኃኒት እየሰራ አይደለም። ዛት ሚንስ ወይ ማይክሮ ኦርጋኒዝሙ ለዚህ መድኃኒት ሬዚስተንስ ፈጥሯል ብለን ፕሬዲክት ለማድረግ ይጠቅመናል ማለት ነው። ኦር ደግሞ ከቀነሰ ደግሞ ሞኒተር የተደረገ ከቀነሰ በቃ this antibiotics are effective for this microorganism ስለዚህ ይቀጥል ተብሎ ምን ይደረጋል? እንዲቀጥል ይደረጋል። ስለዚህ why CRP test is done አንደኛ ኢንፌክሽን ከሰርጀሪ በኋላ ኢንፌክሽን ተፈጥሯል ወይስ አይደለም የሚለውን ዲተርማይን ለማድረግ፣ ሌላኛው ያን አንቲባዮቲክስ ወይም ያን ትሪትመንት ሞኒተር ለማድረግ ማለት it is effective or not effective for that disease የሚለውን ሞኒተር ለማድረግ ይጠቅመናል ማለት ነው። ሌላኛው ቴስት ፕሪንሲፕል ነው። ሲአርፒ ቴስት እንዴት ይሰራል ማለት ነው። ላቴክስ አግሉቴሽን ሜተድ ነው የሚሰራ። this is a slide augmentation test for qualitative and semi quantitative detection of C-reactive protein in human serum ሲሆን እንዴት ይሰራ? the reaction between what patient serum containing its CRP እዛ patient serum ጋር CRP ካለ አሳን አንቲጂን and also reagentታችን ጋር ደግሞ አንቲቦዲ አለ። ያ CRP ከዚህ አንቲቦዲ ጋር እንትን በማድረግ ቤንድ ካደረገ እዛ ሳምፕል ላይ CRP ካለ ከአንቲቦዲ ጋር እና አንቲጂኑን ቤንድ በማድረግ ምን ይፈጥራል? ሪአክሽን ይፈጥራል፣ አግሉቴሽን ይፈጥራል ማለት ነው። በአንቲቦዲ እና በአንቲጂኑ መካከል ሪአክሽን ይፈጥርና አግሉቴሽን ይፈጥራል ማለት ነው። ካለለ ግነት አይፈጥርም። the interpretation this is CRP positive because it is visible augmentation ነው። this is CRP negative ምንም አይነት ምን የለም ሪአክሽን የለም። ይሄ ምን ይባላል? a latex particle is considered as a positive reaction augmentation ካለ ማለት ነው። it is a positive reaction indicates the presence of CRP proteins at a significant or detectable levels። እንግዲህ detectable በሆነ አማውንት ሰውነታችን ላይ አለ የሚለውን ዲተርማይን ለማድረግ ይጠቅማል። ዲስመንስ which is not CRP ከሌለው ምንም አይነት የሚታይ አግሉቴሽን የለም ማለት ነው። ሰላም የኢትዮ ሜድላብ አካዳሚ ተከታዮች፣ የዛሬው ቪዲዮአችን ይህን ይመስላል። ቀጣይ ምን እንዲሰራላችሁ የፈለጋችሁን ኮሜንት ላይ አስቀምጡ። መልካም ቆይታ። ቴንኪው